ቅዱስ መሰረት መጠጥ የማይጠጣ ሰው የተደነቀ ነው። ጨርሶ አልቀምስም አልጠጣም ቢል አንድ ሰው ይመሰገናል፣ መብቱ ነው። ነገር ግን ደግሞ እንደ ሕግ አትጠጡ የሚል ሕግ የለም፣ ጠጡም ደግሞ የሚል ትእዛዝ የለም። ሕግ ክልከላ ነው፣ ትእዛዝ አድርጉ ማለት ነው ብለናል ከዚህ በፊት በተማርነው ትምህርት። ስለዚህ አትጠጡ የሚል ክልከላ የለም፣ ጨርሶ አትጠጡ የሚል ክልከላ የለም፣ ጠጡም የሚል ትእዛዝ የለም። አንድ ሰው አለመጠጣት ይችላል። ከጠጣ ደግሞ እንዲገድም መጽሐፍ ቅዱስ በግልጽ ይናገራል። እነዚህ ጥቅሶች ያስረዳሉ። ኤፌሶን ምዕራፍ 5 ከቁጥር 18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስለዚህ መጽሐፍ ቅዱስ የሚያወግዘው መጠጡን ሳይሆን ስካሩን ነው። መጠጡን ሳይሆን ስካሩን ነው። ሌላው አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 23 ላይ ስለ ወድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ውሃ ብቻ አትጠጣ ብሎ ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ ሲመክረው እናያለን። ጥቂት የወይን ጠጅ ጠጣ ብሎ ማለት ነው። ስለዚህ መጽሐፍ ቅዱስ ጠጡ የሚል ትእዛዝ አያዝም። ከጠጣችሁ ግን አትስከሩ የሚል ገደብ ገድቧል፣ እንደ ሕግ አስቀምጧል። አንድ ሰው ግን ጨርሶ ባይጠጣ የተደነቀ ነው፣ የምርጫው ጉዳይ ነው። ከጠጣ ግን እንደ ኃጢአት አይቆጠርበትም። ከሰከረ ግን ኃጢአቱ ነው። ስካር ከስጋ ስራዎች ገላትያ ላይ ከተደረደሩት የስጋ ስራዎች አንዱ ሰካራምነት ነው። መስከርን መጽሐፍ ቅዱስ ደጋግሞ ያወግዛል ማለት ነው። ሐዋርያት የመንፈስ ቅዱስን ጸጋ በተቀበሉበት በሐዋርያ ሥራ ምዕራፍ 2 ላይ በ50ኛው ቀን መንፈስ ቅዱስ ወረደላቸው፣ በልዩ ልዩ ቋንቋ ተናገሩ ይላል። በዚያን ዕለት ያዩአቸው አይሁድ ሊተቿቸው ፈለጉና የወይን ጠጅ የጠገቡ ይመስላሉ፣ የሰከሩ ይመስላሉ አሏቸው። ቅዱስ ጴጥሮስ ተነሳና ምን አለ? ከቀኑ 3 ሰዓት ነው፣ እንዴት ሰክራችኋል ትሉናላችሁ? አሁን ከቀኑ 3 ሰዓት ነው ማለት ምንድነው? በጠዋቱ አንጠጣም ማለት ነው። መጠጥ ጨርሶ መቀመስ የሌለበት ቢሆን ኖሮ ጴጥሮስ ምን ይል ነበር? እኛ እንዴት መጠጥ እንቀምሳለን? የረከሰ ነገር እኮ ነው ይል ነበር። ግን መጠጣት ሳይሆን መስከር ስለሆነ ኃጢአቱ በቀኑ 3 ሰዓት እንዴት ጠጣችሁ ትሉናላችሁ ብሎ መልስ ሰጥቷል። ስለዚህ መጽሐፍ ቅዱስ መጠጥን እንዴት ያየዋል ሲባል ጠጡ የሚል ትእዛዝ የለም፣ አትጠጡም የሚል ሕግ የለም። ነገር ግን ከጠጣችሁ አትስከሩ የሚል ገደብ አለ። ጨርሶ የማይጠጣ ሰው ግን የተደነቀ ነው። ባጭሩ ይሄ ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይልና ይህ ማባከን ነውና ገንዘብ ማጥፋት ነውና የሚል ተጨማሪ ምክርም ቅዱስ ጳውሎስ ጨምሮ ተናግሯል ማለት ነው። እንግዲህ መጠጥን ካነሳን አይቀር ደግሞ ሌላው የምናነሳው አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት 3 ዓመት ከ3 ወር ጊዜ ውስጥ ስለ መጠጥ ያደረገው የተናገረው ነገር አለ ወይ? በተለይ ሁላችንም የወይን ጠጅ ነገር ሲነሳ መጀመሪያ አእምሯችን ላይ የሚመጣው በቃና ዘገሊላ ሰርግ ቤት አምላካችን ኢየሱስ ክርስቶስ የውሃውን ወይን ጠጅ አድርጎ ተአምር አድርጓል። ስለዚህ አምላካችን ሁለት ወገኖች አሉ። ይህንን ታሪክ ሲነገር የተለያየ ሐሳብ የሚያቀርቡ አንደኛው ወገን አምላካችን ኢየሱስ ክርስቶስ ለምን ወይን ጠጅ ሰጠ ታዲያ? ስለዚህ ስካርን እንደሚደግፍ በተለይ መጠጥ ላይ ፍቅር ያላቸው ሰዎች ክርስቶስም እኮ ውሃን ወይን ጠጅ አድርጓል ብለው እንደ ጥቅስም እንደ ማስረጃም ሊጠቅሱት ይፈልጋሉ። አምላካችን ኢየሱስ ክርስቶስ በዚህ በቃና ዘገሊላ ሰርግ ቤት በሰርጋቸው ዕለት ገና 7 ቀን ነው በአይሁድ ልማድ 7 ቀን ነው ሰርግ የሚደረገው። 3 ቀን ያህል ሰርግ አድርገው 4 ቀን ሲቀራቸው ነው የወይን ጠጅ ያለቀባቸው። ስለዚህ ሊዋረዱ ያሉ ሙሽሮችን ከጭንቅ ለማውጣት ውሃውን ወይን አድርጓል። ስከሩ ግን አላለም። ወይን ጠጁ በራሱ ግን የረከሰ ቢሆን ኖሮ አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ አይለውጠውም ነበር። በዚህ ቀን የሰጠው ወይን ጠጅ ትክክለኛ የሚያሰክር ወይን ጠጅ ነው። በተለይ በፕሮቴስታንቱ ዓለም ምን ብለው ጽፏል? አይ ወይን ሳይሆን ጭማቂ ነው የሰጠው እንደማለትም ተሞክሯል። ይህ ግን ጨርሶ የማያስኬድ ነው። ምክንያቱም መጠጥ በጠጡ ጊዜ አሳዳሪው በጠጣ ጊዜ ምን አለ? እስካሁን ይህን የመሰለ ወይን ጠጅ ትታችሁ ነው ወይ የማይረባ መናኛ ወይን ጠጅ ያቀረባችሁት? ከሰከሩ በኋላ ለምን ተራ ወይን ታቀርባላችሁ ብለው። ስለዚህ ከሰከሩ በኋላ ማለት ከዛ በፊት ይጠጡ የነበረው መጠጥ ምን የሚል ነው ማለት? የሚያሰክር ነው ማለት። የተሻለ ከተባለ ደግሞ በፊት ከሚያሰክረው የተሻለን የሰጠው እንጂ ጭማቂ ቢሰጥ ኖሮ ወይኑ አልቆ ነው ወይ ጭማቂ የሚሰጡት ነበር ማለት ነበር። ስለዚህ የጨርሶ የሚያስኬድ አይደለም። ማስከር ኃይል ያለው መጠጥ ነው አምላካችን የሰጠው፣ ግን ስከሩ አላለም። በመጠን መጠጣትን መጽሐፍ ቅዱስ ላይ በተለያየ ቦታ በቅዱሳኑ አጽፏል ማለት ነው። አምላካችን ኢየሱስ ክርስቶስ በዚህ ምድር ላይ በተመላለሰበት በመዋዕለ ሥጋዌው ወይን ጠጅን ቀምሷል ወይም ጠጥቷል ቢባል እንደ ጠጣ የሚያሳይ ቃል ራሱ አምላካችን ኢየሱስ ክርስቶስ ተናግሯል። ግን እንደ ሰከረ አይደለም። የሉቃስ ወንጌል ምዕራፍ 7 ከቁጥር 34 ላይ እንዲህ ይላል፣
መጥምቀ ዮሐንስ ሳይበላና ሳይጠጣ ስለመጣ ጋኔን አለበት አላችሁት ይላል። ጋኔን አለበት አላችሁት ይልና የሰው ልጅ ግን ይላል ራሱን ነው ክርስቶስ የሰው ልጅ የሚለው የሰው ልጅ ግን እየበላና እየጠጣ ስለመጣ የወይን ጠጅ ጠጪ አላችሁት ይላል። እየበላና እየጠጣ ስለመጣ። ስለዚህ አምላካችን ኢየሱስ ክርስቶስ በልቷል፣ ጠጥቷል፣ ክብር ይግባውና ሰክሯል ማለት አለ። ቅዱስ ኤፍሬም ምን ይላል? በበላተኞች ዘንድ እንደ በላተኛ ተቆጠረ፣ እሱ ግን የሁሉን ረሃብ የሚያጠግብ አምላክ ነበረ። በጠጪዎችም ዘንድ እንደ ሰካራም ወይም እንደሚሰክር ተቆጠረ፣ እሱ ግን የተጠሙትን የሚያረካ አምላክ ነበር ይላል። ስለዚህ ጠጥቷል ማለትና ጠጪ ነው ማለት ይለያያል። ጥቂት የጠጣና ጠጪ ነው ማለት ይለያያል። አምላካችን ኢየሱስ ክርስቶስ ወይን የረከሰ አለመሆኑን ለማስረዳት ጠጥቷል። ነገር ግን ጠጪ ነው ብለው አይሁድ ያወጡለት ስም የስድብ የድፍረት ንግግር ነው ማለት። በክህነት ደረጃ ያለ ሰው ባይጠጣ ይመከራል። በመሰረቱ በጾም አይጠጣም። ይህንን የምለው እኔ አይደለሁኝም። ይኸው እዚህ ፍትሐ ነገሥት የሚባለው ቤተክርስቲያናችን መጽሐፍ አለ። ፍትሐ ነገሥት ይባላል። ፍትሐ ነገሥት በአንቀጽ ጾም ላይ ይናገራል። ይገርማቸዋል። በአርባ ጾም ጭራሽ በአብይ ጾም በጾም ወቅት ላይ መጠጥ ራሱ አይጠጣም ይላል። ይሄ ፍትሐ ነገሥት ይነግረናል እኮ ያስተምራል። ስለዚህ ማንም ሰው በእውነት በጾም ወቅት የሚጠጣ አይደለም፣ አይጠጣም። ለምን? ወደ ጋለሞታ እንድታይ ያደርግሃል፣ ወደ ሌላ ክፋት እንድትሄድ ያደርግሃል፣ ሰዎች እንድትሳደብ ያደርጋል። ታዲያ ምንድን ነው? አይነ ጹም ተባለ እኮ ጋለሞታ እንዳታይ እኮ ነው። አፍ ጹም የተባለው ምንድን ነው? መጠጥና ክፉ ነገር እንዳታወራና መጠጥም እንዳጠጣ እኮ ነው። ስለዚህ አፍህ ከምግብ ጾሞ ከእንደገና አፍህን መጠጥ ካስነካው ሌላ ነገር ውስጥ እንድትገባ ያደርጋል። ስለዚህ ወንድሞቼ በጾም ወቅት ላይ መጠጥን መጠጣት ቤተክርስቲያን ኦርቶዶክስ ስለተነሳ ስካርን በተመለከተ የተወሰነ ነገር ማስቀመጥ ፈልጋለሁ። በመጀመሪያ መጽሐፍ ቅዱሳችን ላይ ከ16ቱ ፈቃዳተ ስጋ የስጋ ፈቃዳት መካከል አንዱ ስካር ነው። መዋጋት አለብን ተብሎ ከተቀመጠው ውስጥ ይሄን የማይሰብክ ሰባኪ፣ ይሄን የማታስተምር ቤተክርስቲያንም ሰባኪም ቤተክርስቲያንም አይደለች። ይሄን የማያምን ኦርቶዶክስም ኦርቶዶክስ አይደለም። መጽሐፍ ነው የሚለው። ይሄንን ገላትያ ምዕራፍ 5 ቁጥር 19 ላይ ቅዱስ ጳውሎስ ሲናገር የስጋ ስራም የተገለጠ ነው አለ። ልብ አድርግ። የስጋ ስራ ስጋውያን ሰዎች የሚሰሩት መንፈሳውያን ያልሆኑት የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስሉ ናቸው። ይሄ በጣም የሚገርም አንድ ቃል አለ እዚህ ውስጥ። ከስጋ ፈቃዳት ውስጥ አንዱ መናፍቅነት ነው ይላል። አይገርም? አንተ መናፍቅ ከሆንክ የስጋ ፈቃድ ውስጥ ነው ያለው ማለት ነው። ኮምፕሊትሊ ተጠራጣሪ ከሆንክ መናፍቅ ከሆንክ፣ አንዳንድ ሰዎች መናፍቅ ማለት ስድብ ነው፣ ለምን ትሳደባላችሁ? መጽሐፍ ነው የሚለው መናፍቅ የሚለው ከፍሎ የሚያምን ማለትም ነው። ከፍሎ የሚጠራ መንፈቅ ማለት ግማሽ አይደል? ለምሳሌ ኢየሱስ ክርስቶስን ይጠሩታል፣ ግን ፍጡር ነው ይሉታል። ሎቱ ስብሐት። ኢየሱስ ክርስቶስን እናምነዋለን ይላሉ፣ ግን አምላክ አይደለም አማላጅ ነው ይለዋል። አየህ፣ ከፍለው የሚያምኑ ኢየሱስ ክርስቶስን ያምኑበታል፣ ነገር ግን የሚያምኑበት እምነቱ ጎዶሎ እምነት። ማርያም ኢየሱስ እናት ናት ይለዋል፣ ግን አታማልድም ይለዋል። ጎዶሎ ነው። አየው። ስለዚህ መናፍቅነት በራሱ የስጋ ፈቃድ ውስጥ ነው ያለው። ለእኔ አንድ መናፍቅና አንድ ሰካራም እኩል ናቸው። ስለዚህ ሰካራም መናፍቅ ሲሆን እንዴት ነው ስካሩን የሚተው? ራሱም ሰካራም ነው መናፍቁማ፣ የስጋ ፈቃድ ውስጥ ነው ያለው ማለት ነው። ልዩነት የለውም። ይህን የሚለኝ ቅዱስ ጳውሎስ ነው። አንዱ ሰካራምነት፣ መናፍቅነት፣ ዘፋኝነት ይህን የሚመስለው ሁሉ አስቀድሜ እንደተናገርኩት ይላል። ወደ ላይ ከፍ ብሎ ስለ ፈቃዳተ ነፍስም ዘርዝሯል። አስቀድሜ እንደተናገርኩት እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ቤተክርስቲያን ለሰካራም ቦታ የላትም በፍጹም። ኦርቶዶክስ ሆነ ሰካር መንግስተ ሰማያት ትገባለህ አትልም። የእግዚአብሔርን መንግስት አይወርሱም ነው የምትለው። ይሄ አንዱ ነው። በጣም የሚገርመው ቀዳሚ ጸጋ ሁልጊዜ የምናነሳው የፍትሐ ነገሥታችን ፍትህ መንፈሳዊ፣ ፍትህ ስጋዊ ማለት ነው። ለብቻው አንቀጽ ሰርቶለታል ታውቃለህ። በእንተ ስካር ብሎ ማለት ነው። በጣም በሚገርም አስጨንቋቸው አባቶቻችንን ስለ ስካር ብለው ፍትሐ ነገሥትን የሚያል ትልቅ መጽሐፍ ላይ አንቀጽ 50 ላይ በእንተ ስካር ስለ ስካር ብለው አስቀምጠዋል። ከዛ ውስጥ የጠቀሷቸው ጥቅሶች በጣም የሚገርሙ ናቸው። የተወሰኑ ጥቅሶችን ለተመልካቾቻችን ትቼ ልለፍ። እዛ ፍትሐ ነገሥቱ ላይ የተጠቀሱ ናቸው። የሉቃስ ወንጌል ምዕራፍ 21 ቁጥር 34፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 47 እስከ 51፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10፣ ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 11 እስከ 13፣
መጽሐፈ ምሳሌ ምዕራፍ 23 ከቁጥር 29 እስከ 35 ዋይታ ለማን ነው? ጩኸት ለማን ነው? መውደቅ ለማን ነው? የአይን መቅላት ለማን ነው? ለሰካራም አይደለም የሚለውን ፍትሐ ነገሥቱ እነዚህን ጥቅሶች ሰብስቦ ያስረዳል ስለ ስካር። ከዛም እንደውም ቅዱስ ዮሐንስ አፈወርቅ በረከቱ ይድረሰንና ስካርን በአንድ አረፍተ ነገር ይገልጠዋል። ምን ይላል? ስካር ማለት የፈቃድ እብደት ነው ይላል። ሰው ወዶ ፈቅዶ የሚያብደው እብደት ማለት ነው። አይ በፈቃዱ ማለት ነው። ለዚህ ነው እኮ ቅድም እንዳልኩት በአንዴ መንጭቅ አታወጣው መምል ፈቅዶ ነው ይሄን የሚያደርገው። በጣም ጥሩ አገላለጽ። የፈቃድ እብድ አእምሯቸውን የነሳቸው ሳያውቁ ያበዱ በእግዚአብሔር ዘንድ ኩነኔ ይገባቸው። ይሄ ግን ወዶ ፈቅዶ ነው የሚያበደው፣ አውቆ በፈቃዱ። መጠጥ እንግዲህ ክፉ ነው፣ ይጎዳል። መጠጥ ኑህን ያህል ሰውን እንኳን አስክሮታል። ሎጥን ራሱ የሚያህል ሰው የጎዳው ምንድነው? መጠጥ ነው። ከገዛ ልጆቹ ጋር የማይገባ ስራ እስኪሰራና ከሁለት ሴቶች ልጆቹ እስከሚወልድ ድረስ ያበቃው ምንድነው? መጠጥ። ልክ እንደዚህ ኑህም ሰክሮተኛ። ስካር ክፉ ነው። መጠጥ ለክርስቲያኖች የተፈቀደ አይደለም። ይገርመኛል እኮ ክርስቲያንና ሌላ ሰው አብረው በከተማ ሲገናኙ ክርስቲያኑ አልጠጣም ካለ ጠጣ እንጂ ክርስቲያን አይደለ እንዴ ይለዋል። እንዴ ክርስቲያን እንዴት የመጠጥ ሰው ነው ያላችሁ ማን ነው? አይደለም። እኛ ወይን ርኩስ ነው አንልም፣ ቅዱስ ነው። እንዲያውም እነ ቅዱስ መቃርስ ከገዳም እየወጡ ወይን የሚጠጡበት ምክንያት ነበራቸው። ወይን ርኩስ ነው፣ ርኩስ ከሆነ የገዳም አባቶች ለምን አይጠጡም እያሉ መናፍቃን መጠጊያ ያረጓቸው። ኦሆ ወጣና እሱ ጠጥቶ ያሳያቸዋል። እኛ ወይንም ማንጠጣው ተርላ ደስታ ላለማድረግ ነው እንጂ ርኩስ ስለሆነ አይደለም ብሎ ጠጥቶ ያሳይ ነበር። እና ግን ምን ያደርገዋል? ወይን ሲጠጡ ሲሰጡት ቅዱስ መቃር ይጠጣል። አንድ ጽዋ ወይን ከጠጣ አንድ ሌሊት ሰውነቱን ሲያሰቃይ ያድራል፣ አስሮ በስግደት። አልጠጣም ግን አይደል፣ ውዳሴ ከንቱ እንዳይሆንበት ማለት ነው። ጠጣ። ሁለት ከሰጡት ደግሞ 2 ቀን 2 ጽዋ ጠጥተሽን ስገጅ ነው ሰውነቱን ማለት ነው። 2 ጽዋ ማን ጠጭ ሲደግመው ሰውነቱ ሚላ ማን 2 ጽዋ ጠጭ ብሎሻል፣ ተስማምቶሻል የጠጣሽ 2 ቀን። 3 ከሰጡት 3 ቀን። ኋላ ደቀ መዝሙሩ ምን አለ? እባካችሁን ወይን ባጠጣችሁት ቁጥር በመከራ ሊሞት ስለሆነ አትስጡት ብሎ ደቀ መዝሙሩ ከለከለበት ማለት ነው። እንዲህ ያደርጉ ነበር። ስጋ እርኩስ ነው፣ ወይን እርኩስ ነው የሚል ይህ ፈጽሞ ራሱ በእግዚአብሔር የተረገመ ነው። ፍጥረታት የተቀደሱ ናቸው። እግዚአብሔርን ቀምሶ ማመስገን ነውር የለውም። ስጋንም በልቶ ወይንም ጠጥቶ እግዚአብሔርን ማመስገን ነውር የለውም። መስከር ግን ነውር ነው። ጌታችን ቀምሶ አመስግኗል። ቅዱሳን አባቶቻችን ቀምሰው አመስግነዋል። ግን አባ መቃርስ ተጠየቀ። የገዳው መነኮሳት ተሰብስበው አባ አቤት የበዓል 2-3 ጽዋ እንጠጣ ወይስ እንዴት ነው አሉት። ሰይጣን ከሌለ ጠጡ አላቸው። ማለት የበዓል ሰይጣን አለ የለም ነው። ዛሬ ሰይጣን ሙቷል አለ። የትንሣኤ ሙቷል። አዎ ሙቷል ግን አለ። አሁን ምንድነው በክርስትናው በጣም ሰው ምዕመኑ የሚሸወደው ምንድነው? አብይ ጾም ላይ እንግዲህ አሁን የኛ ክርስትና ዓርብ ማታ አበቃ። የስቅለት ንሴቦ ተባለ ጨረስን። እንግዲህ ታዲያ ንግባይኪ ሀበ ዝላይ ነው ማለት ነው። ወደ ዝላያችን ወደ ማለት ሰይጣን እንዴት ሰይጣን በበዓለ ሃምሳ የለም እንዴ? በበዓለ ሃምሳ አይተጋም? በበዓለ ሃምሳ ጸሎት ይቋረጣል? ነውር ነው። ሁልጊዜ ሰይጣን አለ፣ ሁልጊዜም ትጋት አለ። ሰይጣን የበዓል ለየት የለም ያላችሁ ማን ነው? ቀምሳችሁ እግዚአብሔርን አመስግኑ በመጠን አድርጉት ብሎ መክሯቸዋል። መጠጣትም ኃጢአት የለውም። ኃጢአት ማብዛት መስከር ነው እንጂ ቢጠጡ ነው። እግዚአብሔር የፈጠረው ፍጥረት ሁሉ ቅዱስ ነው። መስከር ነው ኃጢአት እንጂ 1-2 ቢጠጡ ካህናትም ችግር የለባቸው። መስከር ግን ነውር ነው በእውነቱ ማለት ነው። መስከር ነውር ነው እና እናንተም አታስክሩ። ካህናትን አፈርሰውን እያላችሁ አታስክሩ። 2-3 ጠጥተው በቃይ ሲሉ እሺ ነው ማለት በቀር በሞት እያላችሁ እያሰከራችሁ መስቀላቸው ሁሉ ጠላ እንዲል ማድረግ የለባችሁም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በጾም የሚያሰክር መጠጥ መጠጣት ይፈቀዳል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልዑል እግዚአብሔር ልጆች እንደምን አደራችሁ? በጾም የሚያሰክር መጠጥ መጠጣት ይፈቀዳል? ፍትሐ ነገሥት ምን ይላል? ፍትሐ ነገሥት አንቀጽ 15 ቁጥር 593 ላይ በጾም እንዲሁም ደግሞ በረቡዕና በዓርብ በአብይ ጾም የሚያሰክር መጠጥ ማንም ሰው እንዳይጠጣ ይከለክላል ማለት ነው።
ስለዚህ በፍስክ የሚጠጣ በጾም የሚከለከል መጠጥ ለምንድን ነው በፍስክ የተቀደሰ በጾም የረከሰ ስለሆነ ነው ወይ ከተባለ አይደለም። መጠጥ በባህሪው ሰዎችን ከሰው በታች የሚያደርግ የሚያሳንስ፣ ትልቁን ሰው የሚያቀል እንደዚሁም ደግሞ ወራዳ የሚያደርግ የሚያዋርድ ነው መጠጥ በባህሪው። አለመጠጣት ይመከራል። እንጠጣለን ያሉ ሰዎች ደግሞ በልክ እንዲጠጡ በፍትሐ ነገሥት ታዟል ማለት ነው። 1 2 3 ተብሎ ታዟል። ከ3 በላይ ማንም ሰው እንዳይጠጣ ተብሎ ተነግሯል ማለት ነው። ይሄም ደግሞ ውሃ የጠማው ሰው ጭልጥ አድርጎ በሚጠጣበት መጠጫ ልክ፣ አንድ ጊዜ በአንድ ትንፋሽ ጭልጥ አድርጎ በሚጠጣበት መጠጫ ልክ ነው የታዘዘው ማለት ነው። በጣም ጠንካራ የሆኑ መጠጦች ደግሞ የራሳቸው መለኪያ ያላቸው፣ በነዛ ከአንድ በላይ እንዳይጠጣ ታዟል። ይሄ የታዘዘው ግን በፍስክ ጊዜ ነው። በጾም ጊዜ ግን ምንም አይነት አልኮል ወይም አስካሪ መጠጥ እንዳይጠጣ ይከለክላል። ልክ አልኮል መጠጣት ወተት እንደመጠጣት ነው የሚቆጠረው በጾም ማለት ነው። ይሄ ማለት ምን ማለት ነው? በጾም አልኮል ወይም የሚያሰክር መጠጥ የሚጠጡ ሰዎች ተርላ ስጋቸውን ወይም ደግሞ የስጋቸውን ደስታ እየጠበቁ እንጂ የነፍሳቸውን ደስታ እየጠበቁ አይደለም ማለት ነው። በዚህ ሁኔታ ላይ የማይጠጣበት ምክንያት የረከሰ ሆኖ ሳይሆን የስጋ ስሜትን ስለሚቀሰቅስ ነው። ለቅንጦት ለአምሮት እና እንደዚሁም ደግሞ ለስጋዊ እንቅስቃሴ የሚደረጉ መጠጦች፣ ምግቦች በሙሉ በአብይ ጾም በአርብና ረቡ የተከለከሉ ናቸው ማለት ነው። ለምሳሌ ይህንንም ነቢዩ ቅዱስ ዳንኤል በትንቢተ ዳንኤል ምዕራፍ 10 ቁጥር 2 ላይ ዳንኤል 3 ሳምንት በምጾምበት ሰዓት ይላል፣ እነሆ ዘይት በራሴ ላይ የሚያሰክር መጠጥ ባፌ እንዲሁም ደግሞ ስጋና ቅቤ ባፌ አልገባም በማለት ተናግሯል። ማለፊያ እንጀራም አልበላሁም ነው ያለው። ጥሬ እየቆረጠመ ነበረ የጾመው ማለት ነው ነቢዩ ዳንኤል። ስለዚህ ጾም በምንጾምበት ሰዓት በውሃና እንደዚሁም ደግሞ በመጠነኛ ምግብ እንድንጾም ታዘናል ማለት። ይህ የሆነበት ምንድን ነው ከተባለ ስጋን ለነፍስ የማስገዣ ሰዓት ስለሆነ ነው እንጂ መጠጡ የረከሰ ስለሆነ አይደለም። ሌላው መጠጥ በምንጠጣበት ሰዓት ሰውነታችን ሊደግፍ የሚችል ብርቱ ምግብ መመገብ ያስፈልገናል። በጾም ሰዓት ደግሞ ሽሮ ነው። በሽሮ ላይ መጠጥ ከሆነ ደግሞ ሰዎች ለበሽታ ሊጋለጡ ይችላሉ በማለት መንፈስ ቅዱስ ይህን ስላሰበ መጠጥ ክልክል ነው ብሏል ማለት ነው። እና በዚህ ሁኔታ ላይ አሁን መጠጥ ጥሩ ነው ጥሩ አይደለም የሚለውን ነገር እንግዲህ መጽሐፉ አይጠጣም ብሏል። ነገር ግን ማነው ወሳኙ ከተባለ እንግዲህ ጥቅሙን ራሱ ባለቤቱ ነው የሚያውቀው። መጽሐፍ ከልክሏል። ብዙ ሰዎች ይጠጣሉ ታዲያ ከተባለ ገና ወደ ክርስትናው እያደጉ ያሉ ሰዎች ይጠጣሉ እንጂ በክርስትናው አድገው ያሉ ሰዎች ግን አይጠጡም ማለት ነው። ምክንያቱም ክፉና በጎውን የለዩ ስለሆኑ አቅማቸው ያደጉ ስለሆኑ እነዛ ሰዎች አይጠጡም። እና መጠጥ የሚጠጡት ሰዎች መንቀፍ መስደብ ያስፈልጋሉ ከተባለ መንቀፍና መስደብ ሳይሆን መምከር፣ ወደ ክርስትናው እንዲበስሉና እንዲያድጉ ማድረግ ነው እንጂ ያለብን እየነቀፍን ወደኋላ ልንወረውራቸው አይገባም ማለት ነው። ስለዚህ ይህንን ማድረግ እንዲህ ነው እንዲያ ነው እያልን እየመከርን መንፈሳዊ ሕይወታቸው እንዲያድግ እናደርጋለን ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።